ሰላም እንዴናችሁ ወድ የተከበራችሁ ተመልካቾች ስፖርታዊ የዝውውር መረጃዎችን እኔ በረከት እንደተለመደው በቻናሌ ላይ ይዤላችሁ መጥቻለሁ። ለቻናሌም አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረጋችሁንም እንደዚሁ አትርሱ። ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩት እያልኩ በቀጥታ ወደ መረጃዎች የማልፍ ይሆናል። በቅድሚያም የማስመለከታችሁ አጫጭር መረጃዎች ይሆናሉ። ፌነርባቼ ለጆንዱራ ዝውውር ይፋዊ ጥያቄ እንደዚሁ ለአልናስር አቀርበዋል። ኮሎምቢያዊው የፌነርባቼ ዳይሬክተር ዴቪድ ኦዚክ ከተጫዋቹ ወኪል ጋር እንዲሁ ድርድር እያካሄደ ስለመሆኑም እንደዚሁ ተዘግቧል። እንዲሁም ጂሮድ ወደ ሊል የሚያደርጉን ዝውውር ትላንት ማምሾን አካባቢ እንደዚሁ ተጠናቋል። ጂሮድም ሊልን በነፃ ዝውውር እንደዚሁ የሚቀላቀልም ይሆናል። አንሱ ፋቲ ወደ ሞናኮ የሚያደርጉን ዝውውርም ለመጨረስ የሕክምና ምርመራም በተሳካ ሁኔታ እንደዚሁ ማጠናቀቁም ተዘግቧል። ኒኮላስ ኦታሜንዲም በቤኔፊካ እስከ 2026 የሚያቆየውንም አዲስ ኮንትራት እንደዚሁ ተፈራርሟል። ወደ የክለቦቻችሁ የዝውውር መረጃዎች ስናቀና ደግሞ በቅድሚያም የሊቨርፑል የዝውውር መረጃዎችን ሳስመለከታችሁ በሐምሌ ወር ከሊቨርፑል ጋር እይታ አንጻር የአሌክሳንደር ኢዛክ ሁኔታ አሁንም አስተካክለው ይመጣሉ ብዬ አስባለሁ። ሊቨርፑሎች የአሌክሳንደር ኢዛክን አሳልፎ ለመስጠት እንዲሁ ለመተውም ፍቃደኛ አይደሉም። አሁን መንቀሳቀስ አይችሉም፣ ምክንያቱም ከኒውካስተል ጋር ያለው ሁኔታ ግልጽ አይደለም እና ሊቨርፑልን ለመረዳት ይጠብቃሉ። ወደ ኢዛክ የመቅረብ እድል እንደዚሁ እንዳለውም የተነገረ ይገኛል። እንደዚሁም ካለው በርግጥ የሊቨርፑል የዝውውር ጥያቄ እንደዚሁ ያዘጋጃሉ ተብሎ ይነገራል። የአሌክሳንደር ኢዛክን ሁኔታ ለመመልከት ሊቨርፑሎች ምናልባት ቀረብ ብለው እንደዚሁ ስለ ሁኔታው ሊያጠኑ ይችላል እየተባለም ይገኛል። ሉዊስ ዲያዝም በክረምቱ የሳውዲ ክለብ አልናስር የዝውውር ኢላማ ሆኗል። ምን ያህል ሊቨርፑሎች ተጫዋቹ የመሸጥ ፍላጎት ባይኖረውም ነገር ግን 85 እስከ 100 ሚሊዮን የሚደርስ የዝውውር ጥያቄ ቢቀርብላቸው ሀሳቦችን እንደዚሁ ሊቀይሩ ይችላሉ ተብሎም እንደዚሁ ይነገራል። ሊቨርፑሎች እንዲሁ ፌድሪን ውዳማን በነፃ እንደዚሁ ዝውውር ማስፈረማቸውንም እንደዚሁ አረጋግጧል። ይህ ግብ ጠባቂ በሊቨርፑል ቤት እንደዚሁ በነፃ ዝውውር መሄዱም ተረጋግጧል። ወደ ቸልሲ የዝውውር መረጃዎች ስናቀና ደግሞ ቸልሲዎች አንድሬ ሳንቶስ ስኬታማ በሆነ የውሰት ጊዜ በኋላ ከሌሎች ክለቦች ከፍተኛ ፍላጎት እያሳደረ ነው። ቸልሲ ሳንቶስን እንደ ቡድን ተጫዋች አድርጎ ማቆየት ይፈልጋል፣ ነገር ግን ተጫዋቹ መውጣት ሊፈልግ ይችላል። ቸልሲዎችም እንደዚሁ ማዱኬን ወይም ጃክሰንን እንዲወጡ ግፊት እያደረጉ አይደለም። ለሁለቱም ትልቅ ክፍያ የሚመጣላቸው ከሆነ ግን ሁኔታዎችን ለመመልከት እንደዚሁ ያስባሉ ተብሎ ይነገራል። ጆዋ ፌሊክስም በሳውዲ አረቢያ ላሉ ክለቦችም እንዲሁ ቀርቧል። በሳውዲ የሚገኙ ክለቦችም የፌሊክስ ሁኔታን እንደዚሁ እየተከታተሉ እንደሚገኙም እየተነገረ ይገኛል። እንደዚሁም ቸልሲዎች ቦሩሲያ ዶርትመንት ለጄሚ ባዮ ጌንቴስ ምትክ የሚሆን ተጫዋች እንዲሁ መፈለግ ጀምሯል። ምክንያቱም ቸልሲዎች ለጌንቴስ ዝውውር እየተቃረቡ ነው ሲል ፋብሪዚዮ ሮማኒዮም ተናግሯል። ዝውውሩም አሁን ላይ የመጨረሻ ደረጃ ላይ እንደደረሰም እንዲሁ ፋብሪዚዮ ሮማኒዮም ዘግቦታል። ይህ ዝውውር በቅርብ ጊዜያት ሊጠናቀቅ እንደሚችል እንደዚሁ ሁኔታዎቹ እየታዩ ይገኛሉ። ወደ ማንቸስተር ዩናይትድ የዝውውር መረጃዎች ስናቀና ደግሞ ማንቸስተር ዩናይትዶች እንዲሁ ኤደርሰንን ለማስፈረም እንደዚሁ ፍላጎት እንዳላቸው እየተነገረ ይገኛል። እንዲሁ ቲም ቴክም ባወጣው መረጃ መሰረትም ሩበን አሞሪም የአታላንታውን አማካኝ ኤደርሰን እንዲፈርም እንዲሁ ፍቃዱን ሰጥቷል። የቤርጋሞ ክለብ ከተጫዋቹ ዝውውር 50 እንዲሁ ሚሊዮን ፓውንድ ይፈልጋል ተብሎም እየተነገረ ይገኛል። ቪክተር ጊኬሬሽም አሁን ላይ የማንቸስተር ዩናይትድ ቁጥር 1
ኢላማ እንደሆነ እንደዚሁ ተናግሯል። ይህ ልጅም ምናልባት ማንቸስተር ዩናይትዶች በዚህ ክረምት ለማስፈረም እጅጉን ከፍተኛ ጥረት እንደሚያደርጉ እየተነገረም ይገኛል። እንዲሁ ብሬንትፎርዶች ማንቸስተር ዩናይትድ ለብሪያን ምቤሞ ያቀረበውን 55 ሚሊዮን እና ፕላስ 7.5 ሚሊዮን ፓውንድ ሁለቱም የዝውውር ጥያቄ ውድቅ አድርጓል። ተጫዋቹም ማንቸስተር ዩናይትድ ብቻ መቀላቀል እንደሚፈልግ ለብሬንትፎርድ እና ለቶተናም ጭምር በግልጽ ቢነግርም የዩናይትድ ጥያቄን ግን ውድቅ አድርጓል። ንግግሮቹም እንደዚሁ ቀጥሏል። ነገር ግን ዩናይትድ ከመጠን በላይ መክፈል እንደዚሁ ለዝውውሩ አይፈልግም እየተባለ ይገኛል። ወደ አርሰናል የዝውውር መረጃዎች ስናቀና ደግሞ አርሰናሎች በርካታ ተጫዋቾችን አነጋግሯል። ስለዚህ ወደ ኤዜ ዝውውር ያተኮር እንደሆነ ወደፊት የሚታይ ይሆናል። ነገር ግን ንግግሮች አሁን ላይ እየተደረጉ እንደሚገኙ ይገኛል። ይህ ልጅ በክርስቲያን ፓላስ ቤት እጅጉን ድንቅ የሚባል እንቅስቃሴን እያሳየ የሚገኝ እንግሊዛዊው ተጫዋች ነው። አርሰናሎችም በሞርጋን ሮጀርስ ላይ መደበኛ ያልሆነ ውይይት አድርገዋል። አንድሬ ኤቤርታም በበርካታ የግራን ክፍ ኢላማዎች ላይ መረጃ እየሰበሰበ ይገኛል። አርሰናልም ለመጀመሪያ ጊዜ የሮጀርስ ተወካይ ከአንድ ወር በፊት አነጋግሮ ነበረ። የሮጀርስ ዝውውርም 70 ሚሊዮን ፓውንድ ሊደርስ ይችላል። ግን አስቶን ቪላዎች ተጫዋቹን ለመለቀቅ ፈቃደኛ ባለመሆናቸውም ዝውውሩን ከባድ እንዳደረገውም እንደዚሁ እየተነገረ ይገኛል። አርሰናሎችም ለሞስኩዌሬ ዝውውር 20 ሚሊዮን ዩሮ ፕላስ እና የ6 ዓመት ኮንትራት ለማቅረብ እየተዘጋጁ ነው። ደሞዙም በቫሌንሺያ ከሚገኘው የተሻለ እንደሚያደርጉለትም እንደዚሁ እየተዘገበ ይገኛል። ውድ የተከበራችሁ ተመልካቾች የዝውውር መረጃዎችን እኔ በረከት አስመልከትኳችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።